ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ የጤና ባለሙያዎች የጠሩት አድማ ከዛሬ ጀምሮ ተግባራዊ ሆኗል። በመላ ኢትዮጵያ የሥራ ማቆም አድማው በከፊል እየተከናወነ ነው። በአራቱም የኢትዮጵያ አቅጣጫዎች የጤና ማዕከላት ሆስፒታሎች በዛሬው ዕለት በከፊል የሥራ ማቆም አድማ በማድረግ ለአብይ አህመድ አገዛዝ ጠንከር ያለ መልእክት አስተላልፈዋል። አንዳንድ አካባቢዎች እስርና አፈናው ተጠናክሮ ቀጥሏል። በርካታ ዶክተሮች ታስረዋል። የጤና ማዕከል ሰራተኞችም እንደዚሁ እየተዋከቡ እንዳለ ነው ያገኘነው መረጃ የሚያሳየው። በጥቁር አንበሳ ሆስፒታል ዛሬም ከ200 በላይ ነርሶች ስራ እንዳልገቡ ነው የተገለጸው። 11 ዶክተሮች የደሞዝ እገዳ ተደርጎባቸዋል። አገዛዙ በተለያዩ የአፈናና የማስፈራሪያ መንገዶች አድማውን ለማስቆም እየሞከረ ይገኛል። በሌላ በኩል በነገው ዕለት የአዲስ አበባ ትምህርት ቤቶች ተዘግተው ከመምህራንና ሰራተኞች ጋር ውይይት ለማድረግ የከተማው አስተዳደር ጥሪ ማድረጉም ተሰምቷል። መምህራን እንዳይቀላቀሉ በየአቅጣጫው አገዛዙ አፈና እያከናወነ ነው። የዛሬውን የጤና ባለሙያዎችን የሥራ ማቆም አድማ በተመለከተ ከዘውትር ተሳታፊያችን ጋር መረጃዎችን እንቀበላለን። በአስተያየቶችንም እንደዚሁ እንዲሰጠን እናደርጋለን። በጣም አመሰግናለሁ። እንግዲህ ቃላቸውን ፈጽመዋል፣ ያሉትን አድርገዋል። ዛሬ አድማው ተጀምሯል። መሳይ ያሉት ከሚጠፋ የወለዱት ይጥፋ ይላል። የጤና ባለሙያዎች በኢትዮጵያ የሚገኙ የጤና ባለሙያዎች በጣም በሚያስደንቅና በድፍረት በተሞላበት ሁኔታ ያገዛዙ ጦር፣ ያገዛዙ ደህንነት፣ ያገዛዙ ፖሊስ አጠቃላይ ዛሬ ስራ ፈትቶ በኢትዮጵያ ባሉ ሆስፒታሎች ነው እንደ ታካሚዎች በግቢው ውስጥ ሲንቀሳቀስ የዋለው። ይሄንን ነገር ፈንቅለው ወጣው የደሞዝና የጥቅማ ጥቅም ሌላውም የጤና አገልግሎት ማሻሻያ ጥያቄዎችን ለመንግስት ያቀረቡት ጥያቄ እስከ ግንቦት 3 2017 ዓ.ም ድረስ ለጠየቁት ጥያቄ ምላሽ እንዲሰጣቸው ነበር ለመንግስት ጥያቄ ያቀረቡት። ነገር ግን መንግስት ተገቢው ምላሽ ባለመስጠቱ ካለመስጠቱ በተጨማሪ የጠየቁትን ፍትሐዊና በጣም ተገቢ የሆነ ጥያቄ በጉልበት እና በተለያዩ መንገዶች ጥያቄያቸውን ለማስቆም ከፍተኛ ጥረት ሲያደርግ ነው የዋለው። ይሄን ጥያቄ በተለያዩ ሆስፒታሎች አድማው ሙሉ በሙሉ ከጸጥታ ኃይሉ ከደህንነቱ አቅም በላይ ሆኖ በድፍረትና ወኔ በተቀላቀለበት ሁኔታ በየቤታቸው ቀርተዋል። በእርግጥ በጣም ብዙ ሕክምና ማዕከላት ሙሉ በሙሉ 90%፣ 70% የሚሆን በርካታ ሆስፒታሎች ባለሙያዎች አልገቡም። አስተዳደር ሰራተኞች ሳይቀር የሆስፒታሉ አስተዳደር ሰራተኞች ሳይቀር ወደ ሕክምና ማዕከላት ሳይሄዱ ቀርተዋል። በተለይ በአዲስ አበባ ከተማ አለርት ሆስፒታል፣ በጎንደር ስፔሻላይዝድ ሆስፒታል፣ ደብረ ብርሃን ሆስፒታል፣ ዲላ እና ሌሎችም በአጠቃላይ ከተመረጡ የሕክምና ክፍሎች ውጪ ሙሉ በሙሉ ስራ ማቆም አድማው ሙሉ በሙሉ የተሳካ ነበር ማለት ይቻላል። በተለይ መሳይ በኢትዮጵያ ያሉ ዩኒቨርሲቲዎች የሕክምና ትምህርት የሚሰጡ ዩኒቨርሲቲዎች ስፔሻላይዝድ እና ኮምፕሬሄንሲቭ ሆስፒታሎች ዋናውን ኃላፊነቱ ወስደው ሙሉ በሙሉ የስራ ማቆም አድማ ያደረጉ በዋናነት እነሱ ሆነው እነሱም በመከተል ሌሎቹ መደበኛ ሆስፒታሎች፣ ጠቅላላ ሆስፒታሎች የሚባሉ ዞን አስተዳደር፣ በክልል አስተዳደር፣ በወረዳ የሚገኙ ሆስፒታሎች ሙሉ በሙሉ አድማውን ከሰዓት በኋላ ተቀላቅለዋል። በተለይ መሳይ ለአብነት ያክል እንኳን የጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ አለርት፣ በባህር ዳር ከተማ የሚገኘው የጥንቱ ፈለገ ሕይወት ሆስፒታል እንዲሁም የባህር ዳር ዩኒቨርሲቲ የጤና ሳይንስ ማሰልጠኛ ኢንስቲትዩት ጥበበ ጊዮን ሆስፒታል፣ ጎንደር ሆስፒታል፣ ሁለቱ ሆስፒታሎች ጎንደር፣ አዲስ ዘመን ከተማ፣ ሐዋሳ፣ ሌሎችም በኦሮሚያ ክልል የሚገኙ ሆስፒታሎች በተለይ በዋናነት ከሰዓት በኋላ በፈራተባ ብለው የገቡ ሐኪሞችና የጤና ባለሙያዎች ሆስፒታሎች ጸጥ በማለታቸው ተመልሰው ወጥተዋል። ተመልሰው ሊወጡ ሲሉ የጤና ባለሙያዎችን ወደ ሆስፒታሉ ተመልሰው እንዲገቡ ለማድረግ ከፍተኛ ጥረት አድርጓል መንግስት። ይሄ አልተሳካለትም። በአጠቃላይ ሆስፒታሎቹ ሙሉ በሙሉ በማለት መባል በሚቻል ደረጃ የአድማው የተሳካ እንደነበረ ነው የደረሰኝ መረጃ የሚያመለክተው። እኔ በጥቁር አንበሳ በአለርት ሆስፒታል እና በዘውዲቱ ሆስፒታል አካባቢ እንቅስቃሴ ለማድረግ ሞክሬያለሁ። በእነዚህ ሆስፒታሎች እንግዲህ ኢትዮጵያ ውስጥ እንደሚታወቀው ጥቁር አንበሳ ሆስፒታል በኢትዮጵያ የሚገኘው ትልቁ ሆስፒታል ነው። በጣም ብዙ የክፍለ ሀገር ሆስፒታሎች ታማሚዎችን ሪፈር የሚጠሩት ወደዚህ ወደ ጥቁር አንበሳ ሆስፒታል ነው ሪፈር የሚጽፉት። በዚህ ሆስፒታል የተመለከቱት ነገር በርካታ ህሙማን እያለቀሱና እያቃሰቱ በሆስፒታሉ ቅጥር ግቢ አካባቢ ከሆስፒታሉ ቅጥር ግቢ ውስጥም ከፍተኛ መጉላላት ደርሶባቸዋል። አጠቃላይ
አድማው የተሳካ ነበር ማለት ይቻላል። መሳኔ በተለይ ትልቁ የአማራ ክልል ሆስፒታል ጥበበጊዮን ሆስፒታል 95% በጠዋት ጀምሮ 95% የሚሆኑ የጤና ባለሙያዎች በአገልግሎት ሳይገኙ በቤታቸው ቁጭ ብለው አድማውን ተቀላቅለው ነው የታዩት። 5% የሚሆኑ ታካሚዎች ደግሞ እነዚህ አሁን የጨቅላ ህጻናት ህክምና፣ የድንገተኛ ቀዶ ጥገና ክፍል፣ የማዋለጃ ክፍሎች የሚባሉትን ከግንቦት 9 ድረስ አገልግሎት መስጠት እንችላለን ብለው ባረጉት መሰረት እነዚህ ሆስፒታሎች ላይ ያሉ እነዚህ ሴክተሮች ዶክተሮች ተመድበውላቸው ህክምና እየሰጡ ነበረ። በተለይ የመኪና አደጋ በሚከሰትበት ጊዜ ፈጣንና ድንገተኛ በጣም አጣዳፊ የሆነ ኦፕሬሽን የሚደረግባቸው ቦታዎች ላይ ህክምናዎች በእነዚህ በ5% ዶክተሮች ነው ህክምና ሲሰጥ የነበረው። አንተ እንዳልከው 11 ተመራቂ ኢንተርን ዶክተሮች ደሞዛቸው ታግዷል። በበርካታ አካባቢዎች ዶክተሮችን በየቤታቸው በመሄድ አንቀው በማውጣት ወደ ሆስፒታል ለማስገባት ከፍተኛ ሙከራ አድርገዋል። አሁን ከተለያዩ የከተማዋ መረጃ አቀባዮቻችን እንደደረሰን ከሆነ በየቤታቸው በየአድራቻቸው የደህንነትና የፖሊስ የፌዴራል ፖሊስ የቀይ ቦኔት ያደረጉ የኮማንዶ አባላት መሳሪያ ጠምደው በየቤቶቻቸው በመሄድ አንቀው ይዘው በግድ ወደ ሆስፒታሉ ለማስገባት ጥረት አድርገዋል። ይሄ ነገር ግን አልተሳካላቸውም። እምቢ ያሉ ዶክተሮችን አንሄድም ወደ ሆስፒታሉ ከጓደኞቻችን አንለይም ያሉ ዶክተሮችን አስረው በሆስፒታሉ ውስጥ ከፍተኛ እንግልት እየፈጸሙባቸው እንደሆነ ነው የደረሰኝ መረጃ የሚያመላክተው። መሳይ እንግዲህ አገዛዙም በየአቅጣጫው አፈናውን በተለያየ መልኩ እያደረገ ይገኛል። የፌዴራል ፖሊሶች በየሆስፒታሉ በየጤና ማዕከል መግባታቸውም ነው የምንሰማው። የሲቪል የለበሱ የደህንነት ሰዎችም በተሽከርካሪዎች ሆነው ነጭ ጓን የለበሰውን ሁሉ ሲያባሩ፣ ሲያሳድዱ፣ ሲያስሩ እንደነበረም ተመልክቷል። የታሰሩ በርካታ ዶክተሮች አሉ። ከዚህም ባሻገር ከአገዛዙ ጎን የተሰለፉ አንዳንድ ዶክተሮች እንዲሁ ጠቁመው ሌሎችን የማሳሰር አድማው እንዲከሽፍ የማድረግ ነገርም ከዶክተሮች ከመሃላቸውም እንዳለን የሰማነው። ይህንን የማጋለጡ እንቅስቃሴም እየተከናወነ የሚገኝ እንደሆነ የተረዳ ነው። አገዛዙ አሁን መፍትሄ ብሎ የሚሰጠው ነገር የለም። ማስፈራራት፣ ማዋከብ፣ ማሰር ብቻ ሆኗል። በየሆስፒታሉ ማስታወቂያዎች ተለጥፈዋል። በጎንደር፣ በጥቁር አንበሳ፣ በመዳውላቡ፣ በጎባ፣ በሐዋሳ ዩኒቨርሲቲ ሆስፒታል፣ በተለያዩ ሆስፒታሎች በማስታወቂያ ሰሌዳ ላይ በአስቸኳይ ስራ እንድትመለሱ የሚል ማስታወቂያዎች፣ ማስፈራሪያዎች ተለጥፈዋል። ግን እስካሁን በዚህ ማስፈራሪያ እንደው ተሸንፎ የተመለሰ የሕክምና ባለሙያ የለም። እንግዲህ ቀጣዩ ነገር ምንድን ነው? ለ3 ቀን ነው ይሄ የሚካሄደው። ከዛ ወደ አጠቃላይ አድማ ይሄዳል የሚል ነገር ነው በመርሃ ግብር የተያዘው። ዶክተሮቹ በታቀደው ልክ አድማውን አድርገዋል ማለት ይቻላል። የተንጠባጠቡ ለስርዓቱ ያደሉ ምናልባትም አንዳንዶቹ ዶክተሮች ተገደው በድብደባ ብዛት ወይንም በገንዘብ መደለል ምክንያት ዶክተሮቹን በየቤታቸው እንዲያመጡ ለማድረግ ተገደው አንዳንድ እገዛ አድርገው ሊሆን ይችላል። ነገር ግን በዋናነት ትልቁን ስዕል ስንመለከት ግን በኢትዮጵያ ያሉ የጤና ተቋማት አጠቃላይ በአንድ ልብ ሆነው አድማውን ሙሉ በሙሉ ማድረግ መቻላቸው ነው ዋነኛው ቁም ነገር። ሁለተኛው በእነዚህ አሁን ምናልባት ዛሬ በተደረገው አድማ በተለይ በዋናነት ከ7:30 ጀምሮ ባለው የሆስፒታሎቹ በጣም ጭር ብለው ነው የዋሉት። በአጋጣሚ ሰዎች ሊሞቱ ይችላሉ። ከፍተኛ ጉዳት የደረሰባቸው ድንገተኛ ሕክምና ማግኘት ያልቻሉ ጤና ሙያተኞችን እገዛ የሚፈልጉ ሐኪሞች፣ በሽተኞች እገዛ ባለማግኘታቸው ሊሞቱ ይችላሉ። ኃላፊነቱን መንግስት ይወስዳል ነው ያሉት። እኛ እየተራብን ሌሎችን ልናክም አንችልም። እንዲያውም አንዱ ዶክተር ሚዲያ ላይ ወጥቶ ያለው ምንድነው? እኔ ሰሞኑን ባለቤቴ ወልዳለች። የወለደችውን ባለቤቴን በሽሮ ነው ያረስኳት። ሽሮ ወጥ እያበላሁ ነው ያረስኳት። ከዚህ የበለጠ ሌላ ውርደት የለም። ልጄን ባለቤቴ 9 ወር ተሸክማ አንድ ጠቦት በግ መግዛት ያልቻለ ዶክተር ሊባል አይችልም። ምናልባትም በጎዳና ላይ የጎዳና ተዳዳሪዎች፣ ከሰው እየለመኑ የታክሲ ሹፌሮች፣ ወያላዎች፣ የታክሲ ረዳቶች፣ የመኪና ሹፌሮች ወይም የመኪና ረዳቶች ሚስቶቻቸው ቢወልዱ ከኔ የበለጠ ማድረግ የሚችሉበት ሁኔታ ነው ኢትዮጵያ ውስጥ የተፈጠረው። ስለዚህ የኔ ዶክተር መሆን ሚስቴን ማድረስ ባለመቻሌ እጅግ በጣም ጸጸት ውስጥ ገብቻለሁና ወደፊት እቀጥላለሁ የሚል ቅስቀሳ ነው ያደረገው። ሌላው ከእንግዲህ በኋላ ያለው መከራ ነው የሚበልጠው። እንግዲህ በኢትዮጵያ ሕዝብ ዘንድ ይህ ስርዓት ከፍተኛ በደል በኢትዮጵያ ሕዝብ ዘንድ እየፈጸመ እንደሚገኝ ሁላችንም የምናውቀው ነገር ነው። ነገር ግን ይሄን ጥያቄ መመለስ ባለመቻሉ
ከግንቦት 10 ጀምሮ ግን ሙሉ በሙሉ አድማ የምናደርግ መሆኑን የድንገተኛ ቀዶ ጥገና ክፍል፣ የህፃናት የወላዶች ክፍል፣ የጨቅላ ህፃናቶች ህክምና ክፍልን ሙሉ በሙሉ እንዘጋለን ያሉት። እንግዲህ በዚህ እርምጃቸው የሚቀጥሉ ከሆነ ኢትዮጵያ ውስጥ በርካታ በ10 ሺዎች የሚቆጠሩ ታካሚዎች ምናልባትም በህይወት ላናገኛቸው እንደምንችል ነው። እኛ ነገ ከተማ ወጠን በመኪና ስንሄድ በመኪና አደጋ ወይም በተለያየ ምክንያት በስኳር፣ በግፊት፣ በስትሮክ ምክንያት ከፍተኛ በሽተኛ ቁጥር እየጨመረ እንደመጣ ኢትዮጵያ ውስጥ ይታወቃል። እነዚህ ሰዎች በድንገት ወደ ሆስፒታል እገዛ ለማድረግ ቢሄዱ እነዚህን ዶክተሮች አያገኟቸውም። መንግስት ይህን አስቦ ይመለሳል የሚል እምነት አለን። መመለስ ካልቻለ ግን ወይም ጥያቄዎቻችን ካልመለሰልን ግን እርምጃችን የከፋ ነው የሚል ጠንከር ያለ ማሳሰቢያ ሰጠዋል። አንተ እንዳልከው መንግስት ወደ ባሻ ሆኖ የእነዚህ ዶክተሮች ጥያቄ ተገቢ ነው ብሎ ለመመለስ ፈቃደኛ አይደለም። በጦር ነው፣ በደህንነት ነው፣ በመሳሪያ በማስፈራራት ነው ወደ ሕክምና ማዕከላት ሊገቡ ለማድረግ ጥረት ያደረገው ባይሳካለትም፣ ነገር ግን ተሳክቶለት ዶክተሮቹ በግድ ወደ ሆስፒታል ሕክምና ለማድረግ እንኳን ተገደው ቢገቡ ምን አይነት ሕክምና ነው የሚሰጡት? ሕክምና መስጠት የሚቻለው እኮ መጀመሪያ ሕክምና ለመስጠት ፈቃደኛ የሆነ ዶክተር ሲገኝ ብቻ ነው። ይሄ ታካሚዎች ወደ ሕክምና ማዕከላት ገብተው እገዛ ሲጠይቁ ፈቃደኛ ያልሆነ ዶክተር በመሳሪያ ተደቅኖበት ሕክምና ቢሰጥ መድኃኒት አሳስቶ የመስጠት፣ መርፌ አሳስቶ የመውጋት ኦፕሬሽን ለማድረግ ምናልባትም ወዶ ሳይሆን ሳይፈልግ እና ፍላጎት ባለመኖሩ ምክንያት ሊፈጠሩ የሚችሉ የሕክምና ስህተቶች በኢትዮጵያ ውስጥ ከፍተኛ አደጋ ሊያስከትሉ እንደሚችሉ መንግስት የተገነዘበ አይመስለኝም። ይሄ ወታደራዊና ጭፍን የሆነ በጣም ጀዝባ የሆነ ስርዓት ይህን ጥያቄ መመለስ ሲገባው በአንድ ወር ሙሉ በየቀኑ ደብዳቤ በመጻፍ ኮሚቴዎችን አዋቅረው መንግስትን ጥያቄ በመጠየቅ በጤና ማህበሩ በኩል የጤና ባለሙያዎች ጥያቄ ተገቢ ስለሆነ ይመለስላቸው በማለት እንቅስቃሴ ያደረጉ ቢሆንም እየቀለደ አንዱን ወር አሳልፎታል። እሱ ያሰበው ፍርሃት ስላለ ኢትዮጵያ ውስጥ እኔ ገዳይ መንግስት ስለሆንኩኝ ስለሚፈሩኝ አስፈራርቼ ቢሆንም ወደ ሆስፒታሉ አስገባቸዋለሁ ብሎ ነበር። ይሄ አልተሳካለትም። ሆስፒታሎቹ ሙሉ በሙሉ ጸጥ ረጭ ብለው ነው የዋሉትኝ። ምናልባት ታካሚዎቹ ሲያቃስጡ፣ ሲያለቅሱ፣ ሲጨነቁ በጣም እኛን ጨምሮ የሚያስጨንቅ ነገር ነው ዛሬ የተመለከትኩት። መሳይ እንግዲህ የተለያዩ ነገሮችንም እያየን ነው። ይሄ የጤና ባለሙያዎች የስራ ማቆም አድማ የሚፈጥረው ተጽዕኖ እንዳለ ሆኖ ነገር ግን አጠቃላይ ለውጥ ለማምጣት የተወሰነ ጉዳቶች መኖራቸው አይቀርም። ህብረተሰቡም ይህንን እንደሚገነዘብ ነው በተለያየ መስኩም የጤና ባለሙያዎቹ እየገለጹ የሚገኙት። እንደውም የተወሰኑ አገልግሎቶች እንዳይቋረጡ አድርገዋል። በሂደት እነዚህንም አገልግሎቶች በማቋረጥ ሙሉ በሙሉ ወደ አድማ እንደሚገቡ ነው ያስጠነቀቁት። ይህ በመሆኑ የሚፈጠር ችግር ካለ ቀደም ሲልም እነሱም በተደጋጋሚ ገልጸዋል። ኃላፊነቱን የሚወስደው የአብይ አህመድ አገዛዝ ነው። አብይ አህመድ አገዛዝ ለዚህ እንዲህ አይነት ጥያቄ ሲመጣ ተገቢውን የሆነ መልስ ከመስጠት ይልቅ ማፈንና ማሰር፣ ማዋከብ፣ መደብደብ ብሎም መሰወርን እንደ ስትራቴጂ እየተከተለው ይገኛል። ከዚህ ባለፈ የሕክምና ባለሙያዎችን የማጥላላት ከሌሎች ሀገሮች አምጥተን በእናንተ ቦታ እንተካለን የሚል ልክ እንደ ወዛደርና የጉልበት ስራ ማንንም የሚመድቡበት አድርጎ የማሰብ ይሄ በእውነቱ በመሪዎች ደረጃ በብልጽግና ፓርቲም ደረጃ እንዲህ አይነት አመለካከት ያላቸው ሰዎች ስብስብ መሆኑ በራሱ ኢትዮጵያ ምን ያህል በመጥፎ ሰዎች፣ በአደገኞች፣ በአቅመቢሶች እጅ ላይ እንደወደቀች የሚያሳይ ነው። ለማንኛውም ነገ መምህራንን ጠርተዋል። በአዲስ አበባ አድማው መምህራንን የሚያካትት መምህራንም የሚሳተፉበት እንደሚሆን ተገምቷል። አሁን ዳር እያለ ነው። ምናልባትም በሚቀጥሉት ቀናት መምህራንም ይሳተፋሉ ተብሎ ይጠበቃል። ይህንን ለመከላከል እንግዲህ ከወዲሁ በአማራ ክልልም እንደዚሁ ስብሰባ ጠርተዋል መምህራንን። ነገ ደግሞ በአዲስ አበባ ትምህርት ቤቶች ተዘግተው መምህራንና ሰራተኞችን ለማዋየት አገዛዙ በየቦታው ማስታወቂያ ለጥፈዋል። ምንድነው ያለው ስጋት አዲስ አበባ ላይ? እንግዲህ ይሄ ወታደራዊ ስርዓት በተለይ በዋናነት የብልጽግና ፓርቲ የሚሆን ሀገሪቱን እየመራት ያለው ጠቅላይ ሚኒስቴር ከዚህ በፊት የሕክምና ባለሙያዎችን ሰብስቦ አንድ በጣም ስፔሻሊስት የሆነ ዶክተር እኔ መኪና የለኝም፣ ቤት ተከራይቼ ነው የምኖረው፣ ስለዚህ ምናልባት በማንኛውም ሰዓት የቀዶ ጥገና ክፍሉ እኔን ሊፈልገኝ ይችላል፣ እረፍት በሆንኩበትን ሰዓት ወደ ሆስፒታል ተጠርቼ ሕክምናውን ኦፕሬሽኑን ለመስራት የግድ መኪና ያስፈልገኛል፣ እኔ መኪና በብድር እንድናገኝ ቢመቻችልን፣ አለዚያ ደግሞ ምን አለበት ለባለ ሀብቶች ከቀረጽ ነፃ መኪና ይገባ የለም እንዴ? ስለዚህ መኪና በቀረጽ ነፃ ለሐኪሞች እንዲገባ ብናደርግ
ህክምናው እንዲሳለጥና በጊዜ እንድንደርስ ራይድ መጠቀም ስለማንችል በባጃጅ ሄደን ሆስፒታል በጊዜው ስለማንደርስ ምናልባትም መንግስት ይሄ ይጎዳዋል ወይ ብሎ ለጠየቀው ጥያቄ የመለሰው ለጠቅላይ ሚኒስትሩ ለዶክተሮች የመለሰላቸው መልስ ችግር የለውም እናንተ በዋናነት መኪና የምትፈልጉት በረንዳችሁ ላይ ለማቆም ነው ስለዚህ አራት አምስቱንና አንድ መኪና ያዙ አንድ ቀን አንዱ እያላችሁ በዙር በየአራት ቀኑ አንድ ይደርሳችኋል ዋናው ከቤታችሁ በር ላይ ማቆም ነው ብሎ ነው የቀለደባቸው ሐኪሞች መኪና መንዳት ተራ ነገር ነው 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል ዋናው ግቢ በር ላይ ማቆም አይደለም መኪናው ከዚህ መንግስት ትክክለኛና ጤነኛ የሆነ መልስ ዶክተሮች አይጠብቁም ብስጭት ላይ ናቸው ይሄ መልስ የዚህን ስርዓት በጣም የበሸቀጠ ስርዓት እንደሆነ እቺ መልስ ብቻ በቂ ናት በዶክተሮች ላይ መኪና በረንዳችሁ ላይ ማቆም ነው የናንተ ዋና ዓላማ ስለዚህ አራቱ ናችሁ አንድ መኪና ግዙና በየበረንዳችሁ አቁሙት ብሎ ነው የሰደባቸው ይሄ ስድብ ነው ለዶክተሮች የማይገባ መልስ ነው ከጠቅላይ ሚኒስትሩ የተመለሰላቸው ግን የፈራው ነገር ሐኪሞችን ብቻ አይደለም ሐኪሞች በድፍረት አሁን ወደ አድማ ሙሉ በሙሉ ተቀላቅለዋል ምናልባትም ከ3 ቀን በኋላ ተመልሰው ወደ ስራ ገብተው ተመልሰው እንደገና ከግንቦት 10 ጀምሮ አጠቃላይ አድማ እንደሚያደርጉ መልስ እስካልተሰጣቸው ድረስ ሊያደርጉ ይችላሉ ነገር ግን በኢትዮጵያ ህዝብ ዘንድ የሰራው ኃጢአት ይህ ስርዓት እንቅልፍ የማያስተኛው እየበረገገ የሚያድር ስርዓት በመሆኑ ይሄ አጠቃላይ ዶክተሮች ብቻ ሳይሆን የኢትዮጵያ ህዝብ ዶክተሮችን ተከትሎ አድማ ይወጣብናል በማለት ከፍተኛ ስጋት ላይ ነው ያለው ለዛም ነው ትናንትና ትምህርት ተቋርጦ በአማራ ክልል መንግስት ተቋርጦ በሚገኝባቸው ከተሞች ላይ መምህራንና የትምህርት ቤት አስተዳደር ሰራተኞችን ሙሉ በሙሉ ጠርቶ በእጅግ በጣም ሲያስፈራራ ነው የዋለው አታችሁ በእስር ቤት መመስበስ ከፈለጋችሁ የዶክተሮችን አመጽ ተቀላቀሉ እኛ ዶክተሮችን የምንተካበት መንገድ አናጣም ከተለያየ የአፍሪካ ሀገሮች እንዲሁም ከኩባ ከየመን ከተለያዩ የአውሮፓ ሀገሮች ሐኪሞችን አመጣን እንተካቸዋለን እሱ ችግር አይደለም መምህራን ግን ወደዚህ አድማ ከገባችሁ ውርድ ከራሳችሁ እድሜ ልካችሁን በእስር ቤት ያከካችሁ ትኖራላችሁ ለልጆቻችሁ ብትሉ ይሄን አድማ በመደገፍም ይሁን አብራችሁ ሐሳቡን በመደገፍ ይሁን በተግባር እንቅስቃሴ ብታረጉ ውርድ ከራሳችሁ በመሳሪያ ነው መንፈጃችሁ የሚል አመጽ ጥሪ ነው የቀሰቀሰው መንግስት ይሄን ተከትሎ የአማራ ክልል መምህራን በጣም ጭንቀት ላይ ናቸው አንዳንዶቹ የደፈሩ መምህራን ደግሞ እዛው ላይ የሰበሰቧቸውን የመንግስት ባለስልጣናትን ፊት ለፊት ተጋፍጠዋል ይሄ ማስፈራራት ለኛ አይገባንም እኛ ከዶክተሮቹ በላይ ከፍተኛ ችግር ደርሶብን በረሃብ ውስጥ እያለን አሁን ደግሞ ሌላ ማስፈራሪያ በመፍጠራችሁ በዜግነታችን ከፍተኛ መዋረድ እየደረሰብን ነው የሚል መልስ ሰጠዋቸዋል ምናልባት በአማራ ክልል በአጭር ጊዜ ውስጥ ሐኪሞችን ተቀላቅለው የመምህራንና አጠቃላይ የትምህርት ኮሚኒቲ የሚባለው የትምህርት ማህበረሰቡ ከዶክተሮቹ ጋር ወይም ከጤና ባለሙያዎች ጋር አድማ ሊያረጉ እንደሚችሉ ነው የደረሰኝ መረጃ የሚያመላክተው በአማራ ክልል አሁንም መምህራን ወረቀት በትነዋል በብዙ ከተሞች ላይ በደብረ ታቦር በደብረ ብርሃን በደብረ ማርቆስ በጎንደር ከተማ በባህር ዳር ከተማ የመምህራን ድምጽ በሚል ወረቀቶች በትናንትናው ምሽት ላይ ተበትነዋል የዶክተሮች አመጽ የኛም ጥያቄ ነውና መንግስት በአጠቃላይ በሲቪል ሰርቪሱም ይሁን በሕክምና ተቋማት ሰራተኞች ላይ እያደረገ ያለውን ጭቆና ያቆም አለዚያ ግን እኛ በረሃብ እየሞትን መንግስትን የምንደግፍበት ምክንያት የለምና በጥይት መሞት ይሻለናል የሚል ወረቀት ተበትኗል በሁለተኛ ደረጃ ዛሬ በአዲስ አበባ የሚገኙ ሁሉም ትምህርት ቤቶች ትምህርት ተቋርጦ የትምህርት ማህበረሰቡ ወይም መምህራን በየክፍለ ከተማቸውና በየወረዳ በሚገኙ አዳራሾች ደብዳቤ ተበትኖላቸዋል መቅረት አይቻልም ፍጹም መቅረት አይቻልም የሚል ደብዳቤ ነው አብሮ ተያይዞ የቀረበው የሚቀር መምህር ከስራው ራሱን እንዳሰናበተ ተቆጥሮ ከመንግስት ተቋማት በስራ ስንብት የሚባረር መሆኑን የሚል በድፍረት ደብዳቤ ጽፈው ለእያንዳንዱ መምህር እንዲደርስ ከማድረጋቸውን በተጨማሪ በየትምህርት ቤቱና በትምህርት ተቋማት በአጠቃላይ ደብዳቤ ለጥፈዋል እዚህ በተጨማሪ የትምህርት ኮሚኒቲው በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ነገ ሙሉ በሙሉ ዝግ ነው ይሄንን ውይይት ሊያረጉ እንደሚችሉ ነው የደረሰኝ መረጃ የሚያመላክተው መሳይ ነገር ግን ትምህርት ላይ የሚሳተፉ መምህራን ብቻ ሳይሆኑ ይሄንን አድማ አጠቃላይ የኢትዮጵያ ሕዝብ የኔ ጉዳይ ነው ብሎ ይዞታል የኔ ጉዳይ ነው ብሎ ስለያዘው መንግስት ከእጁ ያወጣ ወይንም ከጠርሙሱ የወጣ ጅኒ ሆኖበታልና
ከእንግዲህ በኋላ ሰብስቦ ወደ ጠርሙሱ ሊከተው እንደማይችል ነው ዛሬ በተለያዩ ሆስፒታሎች ተዘዋውሬ የተገነዘብኩት ነገር የሚያመላክተው። መሳይ እንደው የህብረተሰቡ ስሜት አጠቃላይ ሁኔታ ምክንያቱም ይሄ የእያንዳንዱን ቤት የሚያንኳኳ ጉዳይ ነው። የኢትዮጵያ ህዝብ ሕክምና ካላገኘ ቀደም ሲል እንደገለጽከው በሚሊዮኖች የሚቆጠር ኢትዮጵያዊ አደጋ ላይ ነው ህይወቱ የሚወድቀው። ስለዚህ በአንድም ይሁን በሌላ አድማው መመታቱ የህብረተሰቡን ህይወት የሚነካ ነው። ከዚህም ባሻገር ህብረተሰቡም ጥያቄ ነው። አገዛዙ መልስ የሚሰጥ አይደለም። በእንቅርት ላይ ጆሮ ደግፍ፣ በመከራ ላይ መከራ የሚደርብ ስርዓት መሆኑን አስመስክሯል። በዚህን ወቅት ላይ እንኳን የነዳጅ ዋጋ ጭማሪን ያደረገው አብይ አህመድ የኢትዮጵያ ህዝብ ከ90% በላይ የሚሆነው በድህነት ውስጥ ያለም ከድህነት ወለል በታች የሚማቅቅ መሆኑ እየታወቀ ከ30 ሚሊዮን የሚበልጡ ኢትዮጵያውያን የምግብ እርዳታ በሚያስፈልጋቸው በአሁኑ ሰዓት ከዓለም ቁጥር 1 የሀገር ውስጥ ስደተኛ በሀገር ውስጥ የተፈናቀለ ህዝብ ቁጥር ያላት ኢትዮጵያ አብይ አህመድ የእነዚህን ጥያቄዎች መመለስቶ ያው መናፈሻ ቦታዎችና ቤተ መንግስቱን በመገንባት ላይ ነው ጊዜውን እያጠፋ ገንዘቡንም እያጠፋ የሚገኘው። በኦሮሚያ በተካሄዱ የተለያዩ ስብሰባዎች ሰሞኑን ከመምህራንም ከጤና ባለሙያዎች ጋርም በተደረገ ስብሰባ ላይ ጊዜ ስጡን ያሉት ፕሮጀክቶቹን እንጨርስ ነው። ፕሮጀክቶቹ ደግሞ የመናፈሻ ፕሮጀክቶች መሆናቸው ይታወቃል። በዚህን ጊዜ ጥያቄ ያነሱትን ያሏቸው ነገሮች አሉ። እንደ ኦሮሞ ቅርስ የለንም። ሚኒሊክ ቤተ መንግስት ነበረው፣ ኦሮሞ ምንም የለውም። ስለዚህ ቤተ መንግስት እየገነባን ነው። የአብይ ቤተ መንግስት አለ፣ የሽመልስ ቤተ መንግስት አለ። እነዚህን ፕሮጀክቶች እንጨርስ፣ ከዛ በኋላ እንከፍላለን የሚልም በመድረክ ላይ ወደ ዘር ወደ አደገኛ ወደሆነ የእርስ በርስ ግጭት ሊፈጥር ወደሚችል ነገሩን እየጠመዘዙት እየወሰዱት እንዳለም እየተሰማን ያለው ኃላፊነት የጎደላቸው ናቸው። እውነት ለመናገር እነዚህ ሰዎች ሀገሪቱን በክልልም ሆነ በፌዴራል የሚመሩ የኦሮሚያ ብልጽግና ሰዎች በከፍተኛ ደረጃ ኃላፊነት የጎደላቸው ሰዎች ናቸው። በዚህ ወቅት ላይ እንኳን ሰከን ብለው ነገሮችን አረጋግተው ጥያቄው መመለስ አልፈለጉም። ሀገሪቱን ወደ በለጠ ቀውስ ውስጥ ነው እየከተቷት ያለውና እንደው ህብረተሰቡ ምን እያለ ነው? ይህንን አመጽ ይህንን አድማ መቀላቀል አለበት። ሰላማዊ አመጽ ነው፣ ሰላማዊ እምቢተኝነት ነው። መንግስትን እጅ ጠምዝዞ ጥያቄውን እንዲመልስ ማድረግ የሚቻልበት አካሄድ ነው። ስለዚህ በዚህ አንጻር ህብረተሰቡ ምን እያለ ነው? እንደው በቀጣይ ምን ልናይ እንችላለንስ? መሳይ አሁን ከቁጥጥር ውጭ በመውጣቱ ምንድነው የሰማነው ነገር የጤና ተቋም ዳይሬክተሮችን፣ የዲፓርትመንት ኃላፊዎችን፣ የአንዳንድ ህክምና ማዕከላት ላይ የሚገኙ በህክምና ተቋሙ ላይ የሚሰሩ ኃላፊዎችን መንግስት ስልክ እየደወለ አጠቃላይ በየሆስፒታሉ በየከተማው በየከተማ አስተዳደሩ በየክልሉ የሚገኙ የህክምና ኃላፊዎች መንግስት ከእናንተ ጋር መወያየት ይፈልጋል፣ ችግሩን በውይይትና በንግግር መፍታት እንችላለን ብሎ ጅብ ከሄደ ውሻ ጮኸ አይነት ልመና ውስጥ ገብቷል። የተለያዩ ምክንያቶችን በመግለጽ በማስፈራራት ከስራ እናሰናብታለን በማለት በመሳሪያና በማሰር ሙከራ አድርጎ ነበር። ይሄ አልተሳካለትም። ሌሎችን ማንኛውንም የሰልፉ ወይም አድማው እንዲደናቀፍ ለማድረግ ከፍተኛ ጥረት አድርጎ ነበረ። ይሄ አልተሳካለትም። አድማው ከተጀመረ በኋላ ግን አሁን መንግስት በከፍተኛ ሁኔታ እየተሯሯጠ ነው የሚገኘው። ዶክተሮቹ በአንድ ማዕከል ተሰባስበው ከመንግስት ጋር ከትልልቅ የመንግስት ባለስልጣናት ጋር ውይይት ማድረግ እንፈልጋለን ብሎ የመንግስት ባለስልጣናት የህክምና ባለሙያ ኃላፊዎችን እያናገሩ ነው የሚገኙት። አንዳንድ መረጃዎች እንደሚጠቁሙ ከሆነ የጤና ማህበሩ ኃላፊዎችን በየጤና ማዕከላት ወስዶ እነዚህ ሰዎች ውይይት ማድረግ ስለምንፈልግ ሰብስባችሁ አምጡልኝ ብሎ ቢበትንም አንደኛ በደህንነት ኃይሉና በወታደሮቹ ዶክተሮቹ ተሰብስበው ሊገኙለት ባለመቻሉ በራሳቸው ሰዎች ጀንጅነው ወደ ማዕከላት እንዲመጡና ውይይት ማድረግ እንፈልጋለን የሚል ቅስቀሳ እንደጀመሩ ከ10 ሰዓት በኋላ የደረሰኝ መረጃ ነው ይሄ መረጃ። ነገር ግን ዶክተሮቹ እኛ ጥያቄዎቻችንን መንግስት በዋናነት ጠቅላይ ሚኒስትሩና የጤና ጥበቃ ሚኒስትሩ ወጥተው ጥያቄዎቻችንን እንመልሳለን፣ በተገቢ መንገድ እንመልሳለን እስካላሉ ድረስ እንዲያውም አሁን በግማሽ ወይንም አንዳንድ የጤና ማዕከላት ላይ የሚሰጡ ፈጣን የህክምና አገልግሎት የሚያስፈልጉ ቦታዎችን ከፍተን ሌሎችን ነው የዘጋ ነው። ነገር ግን መንግስት በይፋ ወጥቶ ውስጥ ለውስጥ ሳይሆን በይፋ ወጥቶ መልስ የማይሰጠን ከሆነ ሙሉ በሙሉ አድማውን የምናቆም መሆኑን እና በሆስፒታል ምንም አይነት ግልጋሎት የማንሰጥ መሆናችንን መራብ ካልቀረ አድማ አድርገን መራብ ነው ያለብን የሚል መልስ ነው እየሰጡ ያሉት። መንግስት በጣም ተደናግጧል። ከፍተኛ መደናገጥ ውስጥ ገብቷል። በመደናገጥ ውስጥ ደግሞ እያደረገ ያለው ነገር ስሜታዊ የሆነ ነገር ነው። በርካታ ዶክተሮችን እያሰረ ነው። በርካታ የጤና ባለሙያዎችን በአጠቃላይ እየደበደበ ነው። አንዳንዶችን እየደለለ ነው። አሁን ነገሮቹ ከተበላሹ በኋላ መልስ ለመስጠት ወይንም ጥያቄዎቻቸውን ለመመለስ ውስጥ ለውስጥ እየሰራ እንደሆነ ነው የሰማነው ነገር የሚያመላክተው። ነገር ግን እኔ ከዶክተሮቹ የበለጠ በጣም የገረመኝ
በአጠቃላይ በአዲስ አበባ ከተማ ውስጥ እንቅስቃሴ ለማድረግና የህብረተሰቡን ስነልቦናና አጠቃላይ አድማውን በተመለከተ አመለካከቶቻቸውን ለማዳመጥና ለመስማት እንደቻልኩት ከሆነ ደግ አደረጉ። እኛ የፈራነውን ነገር እኛ ፈራተባያን ማድረግ እየፈለግን ነገር ግን ለህይወታችን ሳስተን ደረቅ እንጀራ መብላት ማንችል በጣም ደሃ ሆነን መንግስትን መቃወምና ማንበርከክ የምንችለው እኛ ሆነን እያለ ዶክተሮቹ ራሳቸውን አሳልፈው ለኛ ሰጠው አድማውን መጀመራቸው ነገኛ እነሱ ጋር ፊት ለፊት አብረን ተቀላቅለን በመንግስት ላይ አድማ ማድረግ እንዳለብን ነው ትምህርት የሰጡን በማለት አስተያየት የሰጡ በርካታ ሰዎች አግኝቻለሁ። በአጠቃላይ ግን የአዲስ አበባ ከተማ ህዝብ አንጀቱ ቅቤ እንደጠጣ ነው የቆጠረው። ምንም እንኳን አድማው ነገ ከነገ ወዲያ የሚያመጣውን አጠቃላይ ጉዳት መገንዘብና ቀድመን መተንበይ ባንችልም አጠቃላይ የህብረተሰቡ ስነልቦና ግን እሰይ እንኳን ደግ አደረጉ ልጆቻችን ደማችንን መለሱ እስከማለት ድረስ ተናገሩ ግለሰቦችን በራሴ በጆሮዬ ለመስማት ሙከራ አድርጌያለሁ። በአጠቃላይ ግን መንግስት ከዶክተሮቹ ባሻገር አጠቃላይ በኢትዮጵያ ህዝብ ዘንድ በአንተ እንዳልከው አጠቃላይ የኑሮ ውድነቱ ከመቋቋም ከሚቻለው በላይ በመሆኑና ሰው በጣም ከፍተኛ ምሬት ውስጥ ባለበት በዚህ ሰዓት አንደኛ ይሄ ስርዓት ቤተመንግስት እየገነባ ከሆነ ለኦሮሞ ህዝብ ቤተመንግስት ምንም አይሰራለትም። በዚህ ሰዓት መብላት መጠጣት በሰላም ተንቀሳቅሶ መነገር ነው የሚፈልገው። ምናልባትም አዲስ አበባ ውስጥ እየተገነባ ያለው የሽመልስ አብዲሳ ቤተመንግስት ለኦሮሞ ህዝብ ምንም ጥቅም የለውም። ቤተመንግስት አልጠበበም። ነገር ግን እነሱ የኦሮሞን ህዝብ በዚህ አታለው ከጎናቸው ለማሰለፍ ጥረት ቢያደርጉ አብዛኛው የኦሮሚያ ክልል የሚገኙ ሆስፒታሎች ህብረተሰቡን አመለካከታቸውን በአጠቃላይ በአድማው ላይ ያላቸውን ሀሳብ ማወቅ ባንችልም ዶክተሮቹ ግን ሙሉ በሙሉ እንዳንድ ሰው ተናጋሪ እንዳንድ ልብ ሀሳቢ ሆነው በጋራ እንቅስቃሴ እያደረጉና በመንግስት ላይ ተቃውሟቸውን እያሰሙ እንደሆነ ነው መገንዘብ የሚቻለው። አጠቃላይ ከመቀሌ እስከ ባሌ ያለው የሕክምና ባለሙያዎች በአንድ ልብ ሆነው ነው አድማውን ያደረጉት። በጣም የሚያስደስት እርምጃ ነው የወሰዱት። ምናልባትም ቀሪው የኢትዮጵያ ህዝብ ምናልባትም ከነገ ጀምሮ አድማውን ከተቀላቀላቸውና በመንግስት ላይ ጫና ከፈጠረ መንግስት ሳይወድ በግዱ ወደ መልስ ሊሄድ የሚችል መሆኑን ነው መረዳት የቻልኩት። ነገር ግን አሁን ዛሬ ከአዲስ አበባ ከተማ የታክሲ አሽከርካሪዎች ማህበር በድብቅ ወረቀቶችን አዲስ አበባ ከተማ እኔ በጄ ወረቀቱን ማግኘት ባልችልም ነገር ግን ወረቀቶች ተበትነዋል። አድማ መደረግ አለበት። የነዳጅ ጭማሪው እኛ መቋቋም ከምንችለው በላይ ነው። የነዳጅ ጭማሪውን ተከትሎ የኢኮኖሚ አጠቃላይ የዋጋ ውድነቱን መሸከም አንችልም። ቤተሰቦቻችን ማስተዳደር አንችልም። እንዲያውም አንዳንዶቻችን የቤተሰብ ጥገኛ ሆኖ አልተመልሰን በማለት ራሳችን ችለን ስንኖር የነበረን ሰዎች አልፈን ቤተሰቦቻችን ስናግዝ የነበሩ ሰዎች ዛሬ መቋቋም በማንችልበት ደረጃ ላይ በመሆኑ ይሄንን አድማ አብረን የምንተቀላቅለን በመንግስት ላይ ጫና መፍጠር እንዳለብን የሚል ወረቀት እየበተኑ እንደሆነ ነው የደረሰኝ መረጃ የሚያመላክተው። መሳይ እንግዲህ በመጨረሻ ያው ሂደቱን እንከታተላለን። ምናልባት አገዛዙ በጭንቀት በተለያዩ ምክንያት ማዘናጊያ ማታለያ አድማው እንዲቆም ብቻ በመፈለግ አንዳንድ እርምጃዎችን ወይም ደግሞ ይህንን አድማ ሊያስቀሩ የሚችሉ ማታለያ የሆኑ የብልጣብልጥ እርምጃዎችን ሊወስድ ይችላልና እንግዲህ የሕክምና ባለሙያዎቹ ጥያቄ ስር ነቀል ነው። እውነት ለመናገር ያነሱት ጥያቄ በዚህ አገዛዝ ሊመለስ የሚችል አይደለም፣ አቅምም የለውም። የገንዘብም ሌሎች ይህንን ነገር ጥያቄ ሊመልስ የሚያስችሉ መዋቅራዊ አቅምም የሌለው ስርዓት እንደሆነ ይታወቃል። ስለዚህ በትንንሽ ብልጭልጭ ማታለያ ዘዴዎች ወይም ደግሞ እርምጃዎች ይህንን የተነሳሳውን የጤና ባለሙያዎችን ጥያቄ እንደዚሁም ሌሎችንም የሚመለከተውን ይህንን ህዝባዊ ንቅናቄ ለማብረድ የሚደረገውን ነገር በጥንቃቄ መመልከት እንዳለባቸው ነው በዛ አጋጣሚ ማንሳት የሚያስፈልገው። የሚያዋክቡ አሉ፣ በመሃል የሚገቡ ነጭ ለባሾች ይኖራሉ። እነዚህ በተለይም ደግሞ ከመንግስት በተሰጣቸው ተልዕኮ የሚያስመቱ አድማውን በፊት መሪነት የሚያቀነቅኑና ተናጋሪ የሆኑ ሰዎችን እየለዩ ደህንነት ሰዎች አሳልፈው የሚሰጡ አሉና እነሱንም ነጥሎ ማወቅና ማጋለጥ ይገባል። ብዙ ጥንቃቄ የሚያስፈልገው ብዙ ነገሮችን በአስተውሎት መካሄድ ያለበት ንቅናቄ ነውና ከዚህ አንጻር ብዙ ነገር የሚጠበቅ ነው። ምናልባት ሌላው የህብረተሰብ ክፍል የሚቀላቀል ከሆነ አጠቃላይ ሀገራዊ ቢተኝነት ተፈጥሮ አገዛዙን እጅ ጠምዝዞ ለለውጥ እንዲዘጋጅ ለለውጥ እንዲነሳ የሚያደርገው ይሆናል። እስቲ በዚህ ላይ አጭር አስተያየት ስጥና ዝግጅታችን እናበቃለን። ከአምባገነን መንግስት የሚጠበቀውን ማንኛውን ነገር መንግስት አድርጓል። ነገር ግን እጁ የሰነዘረውን ያክል ውጤት ሳያመጣለት ቀርቷል። ዶክተሮቹ በአቋማቸው ጸንተዋል። አልፎ ተርፎ ለኢትዮጵያ ህዝብ ሙሉ በሙሉ ጥሪ አድርገዋል አድማውን እንዲቀላቀሉና እኛ ለራሳችን ጥቅም ብቻ ሳይሆን የጤና ስርዓቱ እንዲስተካከል
ለነዋሪው ለኢትዮጵያ ሕዝብ በሽተኛው ሕክምና አገልግሎት ፈልጎ ለሚመጣው ዶክተር ብቻ ሳይሆን ለመንግስት ባለስልጣናት ጭምር በመተማመን የራሳችን ዶክተሮች አክመው ያድኑናል ብለው እምነት እንዲጥሉባቸው ተቋሞቹ ይስተካከሉ የሚል ጥያቄ ነው ያቀረበው። ነገር ግን መንግስት አይኑን ጨፍኖ አሁን እርምጃዎችን እየወሰደ ነው። በጣም የሚገርመው ነገር በጥቁር አንበሳ በተንቀሳቀስኩባቸው በአራቱም አቅጣጫዎች በአራቱም አስፋልት መንገዶች ላይ ታክሲ እንዳያልፍ ነው ያደረጉት፣ መኪና እንዳያልፍ ነው ያደረጉት። ደህንነቶች፣ ፓትሮል፣ የሪፐብሊካን ጋርድ ወታደሮች ሞርተርና ድሽቃ ጠምደው ህብረተሰቡን ለማስፈራራት ነው የሞከሩት። መንግስት እኔ እንደተገነዘብኩት ከሆነ በዋናነት ስጋቱ ዶክተሮች ያነሱት አመጽ አይደለም፣ ህብረተሰቡ ታፍኗል ታርቋል ብሎ ስላመነ ህብረተሰቡ ይህን አጋጣሚ ተጠቅሞ አብሮ አድማውን ካደረገ የስርዓቱ ያልቅለታል፣ እኔ ከወንበሬ እወርዳለሁ የሚል ፍርሃት ስላለባቸው እና ጥቅማቸው የሚነካ በመሆኑ ያ የሚፈልጉትን ነገር ወይንም አቅማቸው የፈቀደውን ያክል እርምጃ እየወሰዱ ነው። ምናልባትም አሁን መረጃዎች ስላልደረሱን ነው እንጂ በአንዳንድ የሆስፒታል አካባቢዎች ላይ ተኩሶች ሁሉ እንደነበሩ ነው የደረሰኝ መረጃ የሚያመላክተው። ስለዚህ እንግዲህ የነብሩን ጭራ ተይዟል፣ ይዘውታል። የነብሩን ጭራ ከለቀቁት ነብሩ ዙሮ ይነክሳቸዋል። ነብሩን ጭራ ካለቀቁት ግን አድክመው ጥለው መግደል የሚችሉ መሆናቸውን በተለይ ደግሞ ዶክተሮች ብቻ ሳይሆኑ የመምህራን ማህበሩ በኢትዮጵያ ውስጥ የሚገኙ የሲቪል ሰራተኞች፣ የመምህራኖች፣ የሹፌሮች፣ ሌሎችም የህብረተሰብ ክፍሎች፣ ነጋዴዎች በድህነት አረንቋ ውስጥ ዘግጠው አንገታቸው ብቻ የቀረው የኢትዮጵያ ህዝብ ድሃው የኢትዮጵያ ህዝብ ይሄንን አድማ በከፍተኛ ጉጉት መጠበቅ ብቻ ሳይሆን አብረው ከህክምና ባለሙያዎች ጋር አድማውን ተቀላቅለው በዚህ ስርዓት ላይ እጃቸውንና ክንዳቸውን በማሳረፍ የአገዛዝ ጊዜውን እንዲያጥር ከፍተኛ ትብብር ማድረግ እንዳለባቸው ነው። ይህን ካላደረጉ ግን በእድሜ ዘመናቸው ከዚህ በፊት በተደረጉት አብዮቶችና አመፅና አድማዎች በርካታ ንጹሐን ዜጎች ተገለው፣ በርካታ የተማሩ ሰዎች ተሰደው፣ በርካታ ሀብት ወድሞ ዙሮ የባለስልጣናት ወንበር ሳይነካ የቀረበት ሁኔታ ይፈጠራልና ጉልበቱ እንዳይጨምር ይህ ስርዓት እንዲንበረከክ ለማድረግ የኢትዮጵያ ህዝብ ካሰበ ከነዚህ ጀግና ኢትዮጵያውያን ጋር አብሮ በጋራ ተሰልፎ አድማውን ተቀላቅሎ ይሄን ስርዓት ማስወገድ እንዳለበት ነው ማሳሰብ የምፈልገው። ይሄ ደግሞ አማራጭ አይደለም፣ ብቸኛው መፍትሄ ብቻ እንደሆነ ማወቅ መቻል እንዳለበት ነው ለኢትዮጵያ ህዝብ ማሳሰብ የምፈልገው። መሳይ በጣም አመሰግናለሁ። እንግዲህ የመጀመሪያው ቀን አድማ በተሳካ ሁኔታ እየተካሄደ ነው። ከፊል አድማው በአብዛኛው የጤና ማዕከል፣ በሆስፒታሎች እንደዚሁም በተለያዩ የጤና ተቋማት ውስጥ እየተካሄደ ይገኛል። አፈናው፣ እስሩና የመንግስት ከፍተኛ የሆነ የማዋከብ እንቅስቃሴም እንደዚሁ ተጠናክሮ ቀጥሏል። በየአቅጣጫው ያለውን ሁኔታ እንከታተላለን። በጣም ነው ማመሰግነው። እኔም አመሰግናለሁ መሳይ።